ሰላም እንደምናችሁ። ያሬድ ነኝ። በድጋሚ አጋጣሚ ከአዲስ አበባ ወደ ናዝሬት አዳማ እየሄድኩ ነበርና አጋጣሚ አጠገብ የተቀመጠ ሰው ያው የነበረው ሁኔታ ነው ይሄን ቪዲዮ እንዲሰራ ያደረገኝ። ምንድነው የሆነው? አጋጣሚ ከዚህ ከቃሊቲ ነበር መናኸሪያ ታክሲ የምንይዘው። ታክሲ ይዘን ከአጠገቤ ቁጭ ያለ ወጣት ልጅ ነው እና ለረጅም ሰዓት ከገባን ጀምሮ ታክሲው ሞልቶ ከዛ ናዝሬት አዳማ እስክንደርስ ድረስ ቲክቶክ ነበር የሚያየውና አጋጣሚ ሰረቅ እያደረኩ ያለው እኔ መጽሐፍ ይዣለሁ። መጽሐፍ እያነበብኩ ነበር የሚሄደውና ሆል ታይም ምንም በቃ ቁም ነገር የሌላቸው ነገሮች በማየት ሲስቅ አጠገቡ ማን እንደተቀመጠ እንኳን አላየም። እኔ ነኝ አጠገቡ ያለሁት። ሂሳብ እንኳን ሲከፍል እንዲህ እንዳጎነበሰ እያየ ነው እንዲህ የሰጠውና በጣም አስገርሞኝ ነውና ይሄ አይ ቲንክ የአብዛኛው ወጣት ሁኔታ ይመስለኛል። አሁን ከረንትሊ ወጣቶች ያው ቴክኖሎጂው ጥሩ ነው። ቴክኖሎጂውን ግን ዝም ብሎ ለዝባዝንኪ ነገሮች እየዋልነው እንደሆነ ነው በብዛት የማየው። እርግጥ ይሄ አጋጣሚ ረጅም መንገድ ስለሆነ አስገርሞኝ ነው እንጂ እንግዲህ ከዚህ ከቃሊቲ መናኸሪያ እስከ ናዝሬት አንድ ሰዓት ተኩል ይወስዳል ብዬ አስባለሁ። በዛ ሂደት ውስጥ ግን አንድም ቀና ሳይል ሙሉ ዘሆል ታይም አጠገቡ ማን ይሁን ነጭ ልሁን ቀይ ልሁን ሳያይ ነው እዛ የደረስነውና ሪሊ ምን እየሆነ ነው የሚለው በጣም አሳሳቢ ነው። ቴክኖሎጂ መጠቀማችን ጥሩ ሆኖ ግን ለምንድን ነው እየተጠቀምን ያለ ነው የሚለው በጣም ግር ስለሚያሰኝ ነውና ምን ለማለት ነው ሪሊ ጊዜያችንን እያባከንን ነው። መደሰት አሪፍ ነው፣ መዝናናት አሪፍ ነው፣ የተወሰኑ ነገሮች ማየት ምናምን ቆንጆ ነው፣ ፈን ማድረግ አሪፍ ነው። ግን እንዴት ዘሆል ጊዜያችንን በእነዚህ አይነት ነገሮች እናባክናለን የሚለው ትንሽ ስላሳሰበኝና ተደጋጋሚ በሌሎችም አጋጣሚዎች ስላየሁኝ ነው። እና እንግዲህ ምንድነው ለወደፊት ሰፋ አድርገን ወጣቶች በቴክኖሎጂ ተጠቅመው ምን ወይ ኢንተርኔት ተጠቅመው ምን ማድረግ ይችላሉ የሚለውን የተለያዩ ቪዲዮዎች እንደምሰራ እርግጠኛ ነኝ። አንዱ ሳስብ የነበረው አንድ ሰው ይሄ ኢንተርኔት ተጠቅሞ ኦንላይን ሆኖ ብዙ ነገር መማር ይችላል። በጣም ብዙ ነገር መማር ይችላል። ለምሳሌ ዩቲዩብ ገብቶ ቢማር ከዩቲዩብ ከትንሽ ነገር ጀምረህ እስከ ትልልቅ ነገሮች መማር ይቻላል። አሁን እንግዲህ ቴክኖሎጂን ኦብዘርቭ ለሚያደርግ ሰው ብዙ መማሪያ ነው። ዩኒቨርሲቲዎች ሆነዋል። ኦልሞስት አሁን ያሉት የጉግል ቴክኖሎጂ በጣም ብዙ ነገር ሰው ልጅ ከዜሮ ጀምሮ እስከ በጣም ከፍተኛ እስከሆነ አድቫንስድ እስከሆነ ነገር ድረስ መማር ይችላል። ለምሳሌ አንድ ሰው ስለ ልብስ ስፌት እየሰራ መማር ይችላል። አንድ ሰው ስለ ኮምፒውተር እውቀት መገብየት ይችላል ኦንላይን ሆኖ ከዜሮ ጀምሮ እስከ በጣም ሶፊስቲኬትድ እስከሆኑ የኮዲንግ እንትኖች ድረስ መማር ይችላል። አንድ ሰው የሙዚቃ ትምህርት መማር ይችላል ከዜሮ ጀምሮ። ለምሳሌ ጊታር እኔ አሁን ራሴን አስተምሬያለሁ። ጊታር ኦንላይን እያየው ብዙ የጊታር ሳይቶች አሉ። ገብተህ የሚባለውን እየሞከርክ እየመለስክ መማር ይቻላል። እና በጣም ብዙ መማሪያ ሆኖ ሳለ እኛ ቁጭ ብለን በማይረቡ ነገሮች በስድድ በማይረቡ ነገሮች ስናሳልፍ ስለማይ ሪሊ ወጣቶች ይሄንን አዌርነስ እንዲኖራችሁና ብዙ መማር ይቻላል። ብዙ አሁን የቴክኖሎጂ በጣም የሚገርም ሆኗል። ቪዲዮ ኤዲቲንግ ለምሳሌ እኔ ቪዲዮ ኤዲት አድርጌ አላውቅም። አሁን ቅርብ ጊዜ ግን የምንሰራቸው ቪዲዮዎች በሙሉ ራሴ ነኝ ኤዲት የማደርገው። ይህ ደግሞ ኖሌጅ ነው። አንደኛ ኖሌጅ ነው፣ ሁለተኛ አናባክንም፣ ለቁም ነገር እንጠቀምበታለን ማለት ነው። ስለዚህ አሁን ኦንላይን አሁን ኦንላይን ከሚሰሩ ስራዎች አንዱ የቪዲዮ ኤዲቲንግ ነው። በጣም ብዙ ካምፓኒዎች ቪዲዮ ኤዲቲንግ አቅም ያላቸው ሰዎች ኦንላይን ከቤታቸው ሆነው እያሰሩ በዶላር ሁሉ የሚከፍሉ እንዳሉ አውቃለሁ። በሚቀጥሉት ጊዜያቶች ኦንላይን ከሚሰሩ ስራዎች ዘረዝራለን። የተወሰኑ የሞከርናቸውን ነገሮች እንትን ማድረግ እንችላለን። ሌላው ዌብሳይት እኛ ከዜሮ ጀምረን ከምንም ዌብሳይት እውቀት ሳይኖረን ከዜሮ ጀምረን ዌብሳይት መስራት ችለናል። እና ይሄ ሪሶርሱ በአግባቡ መጠቀም ማለት ነው። ዝም ብለህ ለቀልድም ለፌዝም ማድረግ ይቻላል፣ ግን ለቁም ነገር እውቀትን መገቢያ እንዲሆን ማድረግ ይቻላል። እና በጣም ብዙ የምንማርባቸው ነገሮች አሉ ኢንተርኔት ላይ እና በማይረቡ ነገሮች ቲክቶክ፣ ዩቲዩብን ብዙ ባንጠቀም ጥሩ ነው። ማለት የተወሰነ ነገር መዝናናት አሪፍ፣ የተወሰነ ደቂቃ 10-15 ደቂቃ ከዛ በኋላ እውቀት መገብየት፣ በኦንላይን የሚሰሩ ነገሮች ማየት፣ ስለ ቴክኖሎጂ ስለ ብዙ ነገር መማር ይቻላል። እና
አሁን ደግሞ ከምንም በላይ ኤአይ በጣም ብዙ እውቀት ይዞ መጥቷል። ኤአይን ራሱ መረዳት፣ ኤአይን ተረድቶ ወደዚህ መንገድ ጥረት ማድረግ ይጠቅማል። በጣም ብዙ መማሪያ ሁኔታ ነው ያለው አሁን በኦንላይን ኢንተርኔት ተጠቅሞ እና ባይዘው ደግሞ ድሮ ለምሳሌ እንደምታውቁት ትልልቅ ኮምፒውተር ትልቅ አቅም ያለው ኮምፒውተሮች ያስፈልጉ ነበር እና አንዳንድ ነገሮችን ለመስራት። አሁን ያሉት ስልኮች ያሉት ሞባይል ስልኮች በጣም ብዙ ኢዝሊ የሚሰሩ ብዙ ነገሮች እያሳዩን ስለሆነ ጊዜያቸውን ወጣቶች በዚህ ላይ ብዙ ባያባክኑ ጥሩ ነው ብዬ አስባለሁ። ካየሁትና ከታዘብኩት ነው ይሄንን ያቀረብኩላችሁ። እንደወደዳችሁትና እንደተማራችሁበት ተስፋ አደርጋለሁ። ለወደፊት ግን በሚቀጥሉት ቪዲዮዎች ምን መስራት እንችላለን ኦንላይን ቁጭ ብለን ወይ ደግሞ ምን መማር እንችላለን ምን ነገሮች ብለን የዘረዘርን ማየት እንችላለን። ለአሁኑ አመሰግናለሁ። መልካም ጊዜ ሁላችሁ።